ጤና ይስጥልኝ። በኢራን ውስጥ በሚንቀሳቀሱ በኢራን የሚረዱ ታጣቂዎችን ላይ በአሜሪካ ከሰነዘረችው የአየር ጥቃት ጋር ተቀላቀለች። አብራችሁን ቆዩ። በኢራን ውስጥ በሚንቀሳቀሱ በኢራን የሚረዱ ታጣቂዎችን ላይ በአሜሪካ ከሰነዘረችው የአየር ጥቃት ጋር ተቀላቀለች። ይህም በመካከለኛ ምስራቅ ያለውን ግጭት የበለጠ ሊያባብሰው ይችላል ተብሎ ተሰግቷል። የአሜሪካ ማዕከላዊ እዝ እንዳስታወቀው ጥቃቱ የተፈጸመው በኢራን የእስላማዊ አብዮት ዘብ ትዕዛዝ በአሜሪካ ኃይሎችና በሳውዲ የኃይል መሰረተ ልማት ላይ ጥቃት ባደረሱ በኢራን የሚደገፉ አሸባሪዎች ላይ ነው። የሴትኮም መግለጫ የጥቃቱ ሰለባ የሆነውን የታጣቂ ቡድን ስም ባይጠቀስም ራሺድ አል ሻዓቢ ወይም ፖፑላር ሞዴል